ዛሬ እነዚህን ሁላ ፕሮፌሽናል ቴክስት አኒሜሽኖችን አንድ በአንድ እንሰራቸዋለን። ከዛ በፊት ግን አብዛኞቹ ኤዲተሮች ለአንድ ቪዲዮ ከሁሉ ነገር በላይ አስፈላጊው ነገር ቴክስት አኒሜሽን እንደሆነ አያውቁም። ያም የሆነበት ምክንያት የቪዲዮውን ሰፊውን ክፍል የሚይዘው ቴክስታችሁ ስለሆነ ነው። ስለዚህም ዝም ብላችሁ የካፕከት ቴምፕሌቶችን አትጠቀሙ። እሱን ክላይንቶች ይችሉበታል። ለማታውቁኝ ሰዎች ሁዘይፋ እባላለሁ። ስለ ቪዲዮ ኤዲቲንግ እና ፍሪላንሲንግ ማወቅ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁኑኑ አላይት ሞሽናችሁን ከፍታችሁ አንድ በአንድ አብራችሁኝ ስሩ። ምናልባት አፕሊኬሽኑ የሌላችሁ ሰዎች ኮሜንት ላይ አሳውቁኝ። እንጀምር። ቴክስታችሁን ትነኩና ኢፌክት ውስጥ ትገባላችሁ። አድ ኢፌክት ትሉና እዚህ ጋር ቴክስት ትራንስፎርም የሚለውን ከታች ይሄው እዚህ ጋር ቴክስት ውስጥ ገብታችሁ እንዲህ ተነኩታላችሁ። ስታንዳርድ ሴቲንግ የሚለውን በዚህ ታስገቡታላችሁ። ከዛ መቀጠል እዚህ ጋር ተገቡና እዚህ ጋር ስታርት በሚለው ላይ እዚህ ጋር አንድ ኪፍሬም ጠጋ ብላችሁ በመትፈልጉት ሰከንድ አንድ ኪፍሬም፣ ከዛ በኋላ እዚህ ጋር 100 ታደርጉታላችሁ። ሁለተኛው ኪፍሬም ላይ እንደዚህ ያርጋችሁ ማለት ነው። ከዛ በኋላ እዚህ ጋር ትራንስፎርም ላይ ተመጡና አልፋውን ይሄንን ወደ ኋላ ታደርጉታላችሁ እስከ ጥግ። ከዛ መቀጠል ታች ተወርዱና ራንደም ኦርደር የሚላለ ታበሩትና እዚህ ጋር እንዲነክታችሁ ተከፍቱታላችሁ። ከዛ እዚህ ጋር አንድ ኪፍሬም ቆይ ከላይ አስቀመጠብኝ። እዚህ ጋር አንድ ኪፍሬም፣ እዚህ ጋር አንድ ኪፍሬም። ከዛ መጀመሪያው ላይ እንደዚህ ታደርጉታላችሁ። ጨረስን ማለት ነው። የቀደሙ ቴክስት ራሱ ላይ ትገቡና ይሄው እንደዚህ ትነኩታላችሁ። የቀደሙ ራሱ ነው። ከዛ በኋላ እዚህ ጋር ኢፌክት ትገቡና አድ ኢፌክት ብላችሁ ቴክስት ላይ ተገቡና እዚህ ጋር ቴክስት ስፔሲንግ የሚል አለ። እሱን ታውቁታላችሁ። ስታንዳርድ ሴቲንግ ብላችሁ ታስገቡትና ተመሳሳይ ኪፍሬም ላይ ቅድም በሰራንበት አካባቢ እዚህ ጋር እንመጣና ሌተር ስፔሲንግ የሚል አለ። እዚህ ጋር አንድ ኪፍሬም፣ እዚህ ጋር አንድ ኪፍሬም። ከዛ መጀመሪያው ላይ እንዲህ እናደርገዋለን። ከዛ በኋላ ቴክስታችን ትንሽ ሰፋ እናደርገው እንደዚህ። እንደዚህ አይነት ቴክስት አኒሜሽን ይሰጠናል ማለት ነው። አሁንም አድ ኢፌክት ብላችሁ ቴክስት ትራንስፎርም ታስገቡታላችሁ። ከዛ በኋላ እዚህ ጋር ሬንጅ የሚለውን ከፍታችሁ ስታርት ላይ አንድ እዚህ ጋር አንድ እዚህ ጋር፣ ከዛ በኋላ ሁለተኛው ላይ 100 ታደርጉታላችሁ። ከዛ እዚህ ጋር ተወርዱና እዚህ ጋር ዋይ ላይ ተጨምሩታላችሁ። እንደዚህ ወደዚህ ነው እስከ 20 አካባቢ ካረጋችሁት ይበቃዋል። ከዛ በኋላ እዚህ ጋር አልፋ ላይ ተመጡና 0 ታደርጉታላችሁ። እዚህ ጋር ይሁንና ሪዛልታችን። ከዛ በኋላ እዚህ ጋር ተገቡና ትራንስፎርም ላይ ወርድ ትሉታላችሁ። እዚህ ጋር ኮምፖነንቱን ማለት ነው ወርድ ትሉታላችሁ። እነዚህ እንትን ይሰጠናል ማለት ነው። አሁን የሰራነው ራሱ ላይ እንዲትገቡና ከዛ በኋላ ትራንስፎርም ላይ ተገባላችሁ። እዚህ ጋር ዋይ የሚለው ላይ ተመጡና ቦታን ተቀይሩታላችሁ። 18 ኖርማል 18 ነበር አይደል? ወደ ኔጌቲቭ ተቀይሩትና ትንሽ ከፍ ታደርጉታላችሁ። ከዛ በኋላ እንደዚህ ይመጣልናል ማለት ነው። አሁንም የቅድም ቴክስት ትራንስፎርም ታስገቡና እዚህ ጋር ስታርት የሚለው ላይ እዚህ ጋር አንድ ኪፍሬም፣ እዚህ ጋር አንድ ኪፍሬም 100 ታደርጉታላችሁ። ይሄንን እንደተለመደው። ከዛ በኋላ እዚህ ጋር ተመጡና ኤክስ ላይ እንደዚህ ታረዝሙታላችሁ ማለት ነው። እንደዚህ ይሆንላችኋል። ከዛ መቀጠል እዚህ ጋር አልፋውን 0 ታደርጉታላችሁ። እዚህ ጋር እንደዚህ አይነት ይዘት ተሰጣችኋል ማለት ነው። ቴክስት ላይ ተገቡና ቴክስት ፕሮግረስ የሚል አለ። እሱን ታስገባላችሁ። ከዛ በኋላ እዚህ ጋር አንድ ኪፍሬም ተጋብላችሁ አንድ ኪፍሬም ታረጋላችሁ። እዚህ ጋር መጀመሪያው ላይ ተመጡና ከቅድሙ በተቃራኒ 100 ታረጉታላችሁ ይሄንን። ከዛ በኋላ እንደዚህ አይነት ቴክስት ታገኛላችሁ ማለት ነው። አሁንም የቅድሙን ኢፌክት ማለትም ቴክስት ፕሮግረስን ታስገቡትና እዚህ ጋር እንድ ላይ እዚህ ጋር አንድ ኪፍሬም ተጋብላችሁ ደግሞ አንድ ኪፍሬም ታረጋላችሁ። ከዛ መጀመሪያው ላይ 0 ታረጉታላችሁ እንደዚህ። ከዛ እንደዚህ አይነት እንትን ይሰጣችኋል ማለት ነው። ከዛ በኋላ በኪቦርድ እንደተጻፈ ለማስመሰል እዚህ ጋር ከረሰር የሚላለ ነን ነው የሚለው የሚሆነው ኖርማሊ። ከዛ ይሄን እንዲተነኩትና የምትፈልጉትን ነገር ታስገባላችሁ። ለምሳሌ እዚህ ጋር እንደዚህ ኖርማል እንደሚጻፍ ይመስልልኛል ማለት ነው። ከዛ በኋላ ሌሎችም አሉ እዚህ ጋር መርጣችሁ ታስገባላችሁ።
ከዛ በኋላ እነዚህ ደግሞ ብሊንክ እንዲሆኑ ማለት ብልክ ያሉ እንዲጠፉ ምናምን ነገር ማለት ነው። ኖርማሊ የኪቦርድ እንትን እንዲመስሉ እዚህ ጋር ቺን ታብራታላችሁ። ከዛ በኋላ ያው እዚህ ጋር እንዲሆናል ማለት ነው። ኢፌክት ላይ እንድትገቡና አድ ኢፌክት ትሉታላችሁ። ከዛ ከታች ቴክስት ላይ ቴክስት ራንደማይዘር ቴክስት ራንደማይዘር የሚለውን ታስገቡታላችሁ። ከዛ መቀጠል እዚህ ጋር ስታንዳርድ ሴቲንግ ውስጥ ትገቡና እዚህ ጋር አንድ ኪፍሬም ታስገባላችሁ። እዚህ ጋር አንድ ኪፍሬም ከዛ መጀመሪያ ላይ እንደዚህ ወደ ኋላ ታደርጉታላችሁ። ከዛ በኋላ እንደዚህ ያደርግላችኋል። ከፈለጋችሁ አይነት ማድረግ ትችላላችሁ። እንትኖችን እየቀያየራችሁ ከዛ ታች ካራክተር ሴት የሚል አለ። እዚህ ጋር የምትፈልጉትን ነገር ይሄንን ካደረጋችሁ የኮድ አይነቱ ይሆናል ማለት ነው። እንደዚህ ያደረጋችሁ ከታች ባሉት ነገር እየመረጣችሁ ማስተካከል ትችላላችሁ። እንደዚህ እዚህ ጋር ሲዱንም ማየት ማስተካከል ትችላላችሁ። ቴክስታችን እንደዚህ ትነኩና ኢፌክት ውስጥ ተገባላችሁ። ከዛ አድ ኢፌክት ትሉትና እዚህ ጋር ሰርች ማድረግ ያመጣችሁ ትራንስፎርም ላይ ታደርጋላችሁ። ከዛ ያው እዚህ ጋር ይሄንን ታስገቡታላችሁ ማለት ነው። ስታንዳርድ ብላችሁ ታስገቡታላችሁ። ከዛ በኋላ ዋይ ሺፍት ላይ እዚህ ጋር ትመጡና እንዲነክታችሁት እዚህ ጋር አንድ ኪፍሬም ተጋብላችሁ ደግሞ አንድ ኪፍሬም ታደርጋላችሁ። ከዛ በኋላ መጀመሪያው ኪፍሬም ላይ እንደዚህ በምትፈልጉት ማድረግ ትችላላችሁ እናንተ። ከዛ መቀጠል እዚህ ጋር ግራፍ ላይ እንገባና እዚህ ጋር ግራፉን ይሄንን ፖፕ እናደርገዋለን። ባውንስ ማለት ነው። እንደዚህ እናደርገዋለን። እናንተ እንደተመቻችሁ ማድረግ ትችላላችሁ ግራፉን። ከዛ በኋላ እዚህ ጋር ብሌንዲንግ ኤንድ ኦፓሲቲ ላይ እንገባና እዚህ ጋር አንድ ኪፍሬም እዚህ ጋር አንድ ኪፍሬም ከዛ መጀመሪያው ላይ እንዲህ ዜሮ እናደርገዋለን እንትኑን ኦፓሲቲውን። ከዛ በኋላ እዚህ ጋር ግራፍ ላይ እንገባና እቺን ግራፍ እናደርጋለን። ከዛ መቀጠል እዚህ ጋር እየገባን ጽሁፎችን እንቀንሳቸዋለን እያንዳንዳቸው እንዲወጡ ስለፈለኩኝ ማለት ነው። ከዛ በኋላ ኮፒ ያደርግና እዚህ ጋር አንድ ከዛ ሁለተኛውን ጽሁፉን ቀይረዋለሁ። ከዛ በኋላ እነዚህ ታጋ አደርገዋለሁ እንደዚህ ስፔሱን በደንብ ያየው። ከዛ አሁንም ዱፕሊኬት አደርገውና ራሱን ከዛ ጽፋለሁ። አሁንም እሱንም ወደዚህ እንዲጠጋ አድርጌ ያስቀምጠዋለሁ ማለት ነው። ከዛ በኋላ ይኸው ፐርፌክት ሆኖ ይቀመጥልኛል። እንደዚህ አድርጌ ሁሉም ማርክ አድርጌያቸው እንዲህ ወደ መሃል አመጣቸዋለሁ። ከፈለጋችሁ እነዚህን አሁን ቅድም ዋይ ሺፍት ላይ ባረኩበት ቦታ ራሱ ትመጡና በተቃራኒ ታደርጉታላችሁ። አሁን ከታች ወደ ላይ አይደል ባውንስ የሚያደርገው፣ ከዛ ከላይ ወደ ታች እንዲያደርግ ታደርጉታላችሁ ማለት ነው። አሁን እንደዚህ ነው የሚያደርገው። በተቃራኒ ደግሞ ከላይ ወደ ታች እንዲሆን ታደርጉታላችሁ ማለት ነው። ቴክስታችን ስለውትና ኢፌክት ውስጥ ገብታችሁ አድ ኢፌክት ብላችሁ በቀደም ራሱ ታስገቡታላችሁ። ከፈለጋችሁ ሰርች ማድረግ ትችላላችሁ። ትራንስፎርም ይሁንና ከዛ በኋላ እዚህ ጋር ኤክስ ሺፍት ላይ መጣና እዚህ ጋር አንድ ኪፍሬም እዚህ ጋር ጠቃቢ ደግሞ አንድ ኪፍሬም አደርጋለሁ። ከዛ በኋላ እንደዚህ ወደዛ ጨርሶ እስኪወጣ ድረስ ከክቡ ከነጩ ክብ ከዛ መቀጠል እንደቀደሙ ባንስ የሆነ ግራፍ እናደርግለታለን። እንደዚህ የዚህ ግን ግራፉ አነስ ማለት አለበት፣ ጽሁፉን ይደራረብባቸዋል። እንደዚህ እያያችሁ ቀነስ ያለ መሆን አለበት እንትኑ። ከዛ በኋላ እዚህ ጋር ኦፓሲቲ ላይ እንገባና እዚህ ጋር አንድ ኪፍሬም እዚህ ጋር አንድ ኪፍሬም መጀመሪያ ላይ ዜሮ እናደርገዋለን። ከዛ የተመቻችሁን ግራፍ ተጠቀማላችሁ፣ ችግር የለውም። ቶሎ የሚያልቅ ቢሆን አሪፍ ነው። ከዛ በኋላ እንደቀደሙ ጽሁፎችን አንዳንድ ወርድ እናደርጋቸዋለን ማለት ነው። ከዛ ይሄንን ዱፕሊኬት እናደርገዋለን።
ይሄን አፕሊኬት እናደርገውና አሁን ጠጋ እናደርገዋለን። እዛ ከፈለጋችሁ አብዞ ጠጋም ካለ እንዲህ እንትን ማድረግ ትችላላችሁ። ወደ ኋላ ወደፊት ያደርጋችሁ። እኔ እንደዚህ ተመችቶኛል። ከዛ በኋላ ሶስቱን እንዲህ ማርክ አድርጋችሁ መሀል ማምጣት ትችላላችሁ። እንደዚህ አድርጋችሁ ፈልጉትን ቁጥር ተጽፋላችሁ። እዚህ ጋር ፕላስ ከተነካችሁ እዚህ ጋር ቴክስት ውስጥ ገብቼ እዚህ ጋር 100 ብዬ ልጻፍ እኔ። ከዛ ፐርሰንት የሚል ነገር ልጨምርለት እዚህ ጋር ያው። ከዛ በኋላ ሳይዙን ትንሽ ጨመር ላድርገውና ነጭ ላድርገው። ከዛ ፎንት የፈለጋችሁ ማውጣት ትችላላችሁ እናንተ ባላችሁ። ከዛ በኋላ ኢፌክት ውስጥ እንገባና አድ ኢፌክት እንለዋለን። ከዛ ቴክስት የሚለው ላይ እዚህ ጋር እንገባና ካውንት አፕ ኦር ዳውን የሚል አለ። እሱ እንዲነክታችሁ ስታንዳርድ ሴቲንግ ላይ ታስገቡታላችሁ። ከዛ በኋላ እዚህ ጋር አንድ ፍሬም በምትፈልጉት ቦታ ራቅ ቢል ነው የሚመረጠው ብዙ ሰዓት። ከዛ እዚህ ጋር አንድ ፍሬም ከዛ መጀመሪያው ላይ ተቀንሱታላችሁ ማለት ነው። ታች እንደዚህ ያደርጋችሁ ከፈለጋችሁ እዚህ ጋር ነክታችሁ ይሄንን መጻፍ ትችላላችሁ። እዚህ ጋር እኔ እንደዚህ ላድርገው። በቃ ከፈለጋችሁ ኪፍሬም ያደረጋችሁ ከፈለጋችሁ ግራፍ ያደረጋችሁ እንደዚህ እንደተመቻችሁ ማለት ትችላላችሁ ማለት ነው። ብዙ ሰዎች አኒሜሽን ሲሰሩ የሚያደርጉት ትልቁ ስህተት ወይም በጣም ቀርፋፋ ያደርጉታል ወይም ደግሞ በጣም ፈጣን ያደርጉታል። እንዲሁም ደግሞ ጥሩ አኒሜሽን ማለት የብዙ ኢፌክቶች ስብስብ ይመስላቸዋል። ነገር ግን ፕሮፌሽናል አኒሜሽን የሚባለው ቀለል ያለና ስሙዝ የሆነ ሲሆን ነው። ይህ ቪዲዮ ከጠቀማችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ የቪዲዮ ኤዲቲንግ ሪሶርሶችን ኤግዛምፕሎችን እና ፕራክቲስ ፋይሎችን የምትፈልጉ ከሆነ ከታች ባስቀመጥኩላችሁ ዲስክሪፕሽን ሊንክ ላይ ቴሌግራም ቻናል አለ፣ እዛ ላይ ታገኙታላችሁ። ደህና ሰንብቱ።